እውነት እዚህ ቦታ ላይ ሀቅን ተናግሬ ሀገሬ ኢትዮጵያን ምን ያህል እንዳገለገልኩ የኢትዮጵያ ሕዝብ እንዲያውቅልኝ የኢትዮጵያ ሕዝብ ብቻ ሳይሆን በዓለም ያሉ ኢትዮጵያውያኖችም እንዲያውቁልኝ የኢትዮጵያ መንግስትም እንዲያውቅልኝ ከዛም ባለ ድርሻ አካል የሆኑት የማዕድንና ኢነርጂ ሚኒስቴር፣ ማዕድን ሀብት ልማት ኮርፖሬሽን እንደዚሁም አሁን ሚድሮክ እና በአጠቃላይ በኢትዮጵያ ላይ ተጽዕኖ ፈጣሪ የሚባሉ ኃይሎች ሁሉ እንዲሰሙልኝ የተቀበረ ታሪክን እንዳወጣ ስለጋበዛችሁኝ በእግዚአብሔር ስም አመሰግናለሁ። 1943 ዓመተ ምህረት ሐምሌ 1 ቀን ተወለድኩኝ። አባቴ ኮሪያ ዘማች ነው። እኔን ለማሳደግ ባለመቻሉ ያው በእናት ሀገር ጥሪ የሰላም አስከባሪ ሆኖ ወደ ኮሪያ ዘመተ። እናቴ ነች እኔን እስከ 2 ዓመትና እንደዚህ ያሳደገችኝ። ስለዚህ ከዛ በኋላም ደግሞ በድህነት ኑሮ ውስጥ የምንኖር ቤተሰቦች ስለሆን እናቴን ለመርዳት ስል ከ11ኛ ክፍል ክብር ዘበኛ መድፈኛ የግርማዊ ቀዳማዊ ኃይለ ሥላሴ አንድ ክፍለ ጦር ክብር ዘበኛ መድፈኛ ተቀጥሬ ከዛም በሰርቬይ ሙያተኛ ሆኜ ሳገለግል ከቆየ በኋላ ያው እናት ሀገራችን በ1968 ዓመተ ምህረት በሰይድ ባሬ ወራሪ መንግስት ስለተደፈረች ወደዛ በመዝመት የመጨረሻ ድሉ እስከሚገኝበት ካራማራ ድል እስከሚገኝበት ድረስ በምስራቅ 700 ኪሎ ሜትር በደቡብ 300 ኪሎ ሜትር ገብታ ስለነበረ ካራማራ የድሉ ማጠናቀቂያ ሆነ እንጂ ኢትዮጵያ በብዙ አቅጣጫ ተደፍራ ነበር። ስለዚህ ከዛ ውስጥ ከነበረው ሰራዊት ጋር በመሰለፍ እንደውም የዛን ጊዜ እኛም ማናውቀው መደበኛ ወታደር ሆነን ማናውቀው አርፒጂ የሚባል መሳሪያን የመጀመሪያ ማራኪ ነው ነበርኩኝ። እሱ አርፒጂ ቢያነሱ አንድ ከሱ ጋር የተያዘ ታሪክ አስታውሳለሁ። ሳትፈቱት ነው ወደ ሲዳማ ምንድነው ይሄ ሆነው እኛ አናውቀው አታውቁትም። መጠበቂያው ምን እንደሆነ ምላጩን ብቻ አየን እና ምላጩ ያው ወታደር የሆነ ማንም ምላጭ ስለሚያውቅ ያችን ብቻ ጠብቀን ምላጭ እንዳይነካ አድርገን ጊነር የሚባል ቦታ ይዘን ገባንና ኦርዲናንስ ከምድር ጦር ይዞ መጥቶ እሱ ነው ያላቀቀው። እስከዚህ ድረስ ኢትዮጵያ ኋላ ቀር መሳሪያ የታጠቀች ሀገር እንደነበረች ካርባይንና ኤም1 የነበራት ሶማሊያ ግን ቢኤም 130 122 85 76 የሚባሉ ታንኮቹ ቲ55 እነዚህን ሁሉ በሰራዊት ደረጃ የኢትዮጵያ ሰራዊት 40 ሺህ አይሞላም ኢትዮጵያ በተደፈረችበት ሰዓት እና ሪቤል ፕሬዝዳንት መንግስቱ ኃይለማርያም በ3 ወር 300 ሺህ ሰራዊት በልመና አገር ተወራለች ከዚህ በላይ ድፍረት አይገጥምምና ቤትን ጥለ ርሻን ጥለ ሚስትን ጥለ ልጆችን ጥለ ዝመት ብለው በጠሩት ቃላቸውን አክብሮ የዘመተ 300 ሺህ ሰራዊት ኢትዮጵያን አዳነ።